ብዙ ጊዜ ሳታቁ የምታገቡ ሰዎች ማለት ነው። ሳታቁ ማለቴ ሳታስቡበት። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልልኝ፣ መትረፍረፍ ይሁንልኝ እና አሁንን ይሄን ምላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግፉን፣ አበረታቱን። የኛ ይጠቅመናል። እናንተ ማይጠቅም የሚመስላችሁ ላይክ ይጠቅመናል። በኮመንት ሀሳባችሁን ንገሩን ማለት ነው። ይህንን ነገር ደግሞ ምላችሁ አሁን በህይወታችሁ ላይ ባለትዳር የሆናችሁ ሰዎች ወይ ያላገባችሁ ሰዎች ልበላችሁና ወደ ትዳር ዓለም ስትገቡ ሳታስቡበት ነው የምትገቡት። አንዳንድ ሰዎች ትዳራቸው ለመበተን ለመጥፎ ነገር የሚመራቸው ሳያስቡ ስላገቡ ነው። ሳያስቡ ስላገቡ ትዳራቸው ይበተናል ማለት ነው። ለምን? አሁን ትዳር የሰው ልጅ አስቦበት። አንድ ሴት ልጅ ካገባህ በኋላ የት ትወስዳታለህ? የራስህ የሆነ ነገር ከሌለ፣ ስራ ከሌለ፣ በቀን ስራም ቢሆን ሰርተህ ማስተዳደር ማትችል ነገር ከሆነ ለምን አንድ ሴት ልጅ ወስደህ ታስርባለህ? ስቃይዋን ታበረታለህ። እራሳችሁ እስኪ ወንዶች ማለት ነው፣ በተለይ የሀገራችን የኢትዮጵያ ወንዶች እራሳችሁን ችላችሁ እስኪ አግቡ። አንድ ሴት ልጅ ስታገቡ ለምንድን ነው የምትመኟት? አረብ ሀገር ለመሸኘት ነው የምትመኟት። አባቷ ፓስፖርት አውጥቶ ሁሉ ነገር ጨርሶ እናንተ ትወርሳላችሁ። ይሄ የሚጠቅማችሁ እንዳይመስላችሁ። ትዳር ህይወት ነው። ትዳር ልጅ ወልዳችሁ ብዙ ነገር ያለው ነው። ሰዎች ግን አያውቁትም። ብዙ ጊዜ ሰዎች አያውቁትም። ዝም ብለው ትዳር ዘው ተብሎ ተገብቶ ዘው ብለህ የምትወጣው ነገር የለም። ትዳር ትዳር ነው፣ ህይወት ነው። በቃ አለቀ። ከትዳርህን ተነስተህ ስትወጣ ህይወትን ነው የምታጣው። ህይወትህን፣ ሰላምህን፣ ደስታህን ትነጥቀዋለህ። እና ሳታገባ በፊት አስብበት ነው ነገሩ። ሳታገቡ በፊት አስቡ። ሳታገቡ በፊት የምትሰሩትን ነገር እያንዳንዱ ነገር ማወቅ አለባችሁ። አንድ ሴት ልጅ ለትዳር ስትፈልጋት የምታኖርበት ቦታ አስብ። የምታኖሩበት ቦታ ማለት ነው። ሳታስቡ ዝም ብላችሁ ሰው አገባ ብላችሁ የምታገቡ ወንዶች ማለት ነው፣ በተለይ የኢትዮጵያ ወንዶች። ይሄንን የሚከሰተው ኢትዮጵያ ውስጥ ብቻ ነው። ያው በተለያየ ሀገር አንዳንድ ሊኖር ይችላል። ሆኖም ግን ለጊዜያዊ እያላችሁ በአንድ ሳምንት እንዳገባችሁ ፍቅራችሁ ቀዝቅዞ ቤታችሁ ከሚበተን ሰላማችሁ ከሚደፈርስ ስታገቡ ገና መጀመሪያ ሳታገቡ በፊት ጥንቃቄ ውሰዱ። ዝም ብላችሁ ዘው ብላችሁ ወደ ትዳር አትግቡ። የራሳችሁ አስቡ። የራሳችሁ ትሪት አድርጉ። ባገባት የሰው ልጅ ናት። ልብስ ያስፈልጋታል፣ ምግብ ያስፈልጋታል፣ መጠለያ ያስፈልጋታል፣ በቃ የተለያዩ ወጪዎች ያስፈልጋታል። አንድ ሴት ልጅ ስታገባት እንክብካቤ ያስፈልጋታል። ሰርታችሁ ተለወጡ፣ ችግር የለም። ሆኖም ግን የሴት ልጅ ወስዳችሁ የምታሰቃዩ ብዙዎቻችሁ አላችሁ። ሰው አገባ ብላችሁ አባባልን ሰምታችሁ የምታገቡ ሰዎች ማለት ነው። እኔ ዛሬ ይሄንን የምናገራችሁ ትጠቀሙበታላችሁ ብዬ ነው። ወጣቶች ትጠቀሙበታላችሁ። ዝም ብላችሁ ዘው ብላችሁ አታግቡ። ማግባት መጥፎ አይደለም። አሁንም መጥፎ ነው እያልኩ አይደለም። የምታገባውስ እንዴት ነው? ሰው አገባ ብለህ ነው የምታገባው ወይ አላማ ኖሮህ ነው የምታገባው? ምሰራው ነገር አለህ ወይ? የምታስተዳድርበት ነገር አለ ወይ? ነገ ቀን ልጅ ይወለዳል፣ የፓምፐርስ ትጠየቃለህ። የባለቤትህን ልብስ መግዛት አለ። ቤት ኪራይ የምትኖር ነገር ከሆነ የቤት ኪራይ መክፈል አለ፣ የማብራት መክፈል አለ፣ የወጪ መስጠት አለ፣ አስቤዛ አለ። ብዙ ነገር ነው የሚጠብቅህ። ዝም ብላችሁ ሮጣችሁ ጥልቅ ብላችሁ እንደ የወተት ዝንብ አይነት ማለት ነው ሮጣችሁ ትገባላችሁ።
ከዛ መውጫችሁ ይጠባችኋል፣ ይጨንቃችኋል። ወጣቶች ዝም ብላችሁ ምን እንደሆነ ሳታውቁ ዝም ብላችሁ አትግቡ። ትዳር ማለት ህይወት ነው። ህይወታችሁ ነው የሚበላሸው። አንድ ጊዜ አገባችሁ ከተባላችሁ የሁለተኛ ጊዜ ብታገቡ ራሱ እንደ መጀመሪያው ጤነኛ ህይወት አይኖራችሁ። ልንገራችሁ፣ የሷንም ህይወት ከማጥፋት ያንተንም ህይወት ከመጥፋቱ መጀመሪያ ተጠንቀቅ፣ አስብበት። አንድ ላይ በጓደኝነት እያላችሁ ምን አለን ብላችሁ አስቡበት። ዝም ብላችሁ ለማግባት አትሩጡ። ዝም ብሎ የሰው ልጅ አግብቶ ዝም ብሎ አይኖርም። ምግብ ያስፈልገዋል፣ የተለያዩ ነገራቶች ያስፈልገዋል። ነገ ቀን ተጨንቀት አስጨንቃታለ፣ ሰላም ታሳጣታለ። ከዛ በፊት የኔ ፍቅር ምትላትን ከዛ በኋላ አፈር ቢ ትላለ። ይሄንን የምትሉ ብዙዎቻችሁ አላችሁ። ሁላችሁም ማለት አይደለም። የኢትዮጵያ ማለት ሁሉንም አጠቃልዬ አይደለም። ብዙ በጣም ደጋግ የሆኑ ትዳር መመስረት ምን እንደሆነ የሚያውቁ ብዙዎቻቸው አሉ። ትዳርን ስትመሰርቱ ዝም ብሎ አይደለም። ሁሉ ነገር አስተካክላችሁ ሳይሆን ቢያንስ አንዳንድ ነገር ቢጎልም ምሰራው ስራ አለህ ወይ? ቤት የራስህ ባይኖርክ የኪራይ ቤት ብትኖር ስራ ከሌለ ምን ብለህ ታገባለህ? አንዳንዶቻችሁ ማለት ነው ይሄ ቤተሰው ይረዳኛል ምናምን ብላችሁ የምታገቡ አላችሁ። ይሄ በሰው ጥገኝነት የሚሆን ሰው የትዳር አይሆንም። ሴትም ወጣቶቻችን ነው የምነግራችሁ፣ ወንድም ወጣት ነው የምነግራችሁ። ሰርተን እንለወጣለን። ለምንድን ነው አንቺ ወስዶሽ በአንድ ሳምንት ነው እንዴት ሰርተሽ የምትለወጪ? መለወጥ ቀልድ ነው። ነገ ቀን ልክ እንደተቀቀለ ንፍሮ አይነት ሊቀቅልሽ ካልፈለግሽ ከአሁኑኑ አስቢበት። ወደ ትዳር ስትገቡ ከአሁኑኑ አስቡበት። ዝም ብሎ ዘው ብል ተብሎ የሚገባበት አይደለም። ትዳር ታስቦበት ታቅዶበት። ነገ ቀን ልጅ ይመጣል። ነገ ቀን ልጅ ማስተማር ይመጣል። የልጅ ልብስ አለ፣ የቤት አስቤዛ አለ። ልጅ በወለድኩ ቁጥር እየጨመረ ነው ህይወት የሚመጣው። አንዳንዶቻችሁ በእድላቸው ነው የምትሉት። የምን እድል ነው? መውለድ እኮ ትልም ይወልዳል። ዋና ማሳደጉ ነው እንጂ ትልም ይወልዳል። በእድሉ ነው የሚያድገው፣ ያለ እድሉ አይወለድም ምናምን የምትሉ ይሄ አባባል ነው። በቃ አለቀ፣ አባባል ነው። የልጆቻችሁ ጥሩ አባት ለመሆን ለሚስቶቻችሁ ጥሩ ባል ለመሆን ልታከብራት ከሆነ አስባችሁበት፣ ክፉና ጥሩና መጥፎውን የምትለዩበት፣ ሞኝ ከሆናችሁ ወደ ብልጠት የምትገቡበት ትዳር የፈለገ ከአቅጣጫው የወጣ ሰው ያስተካክላል። ዓላማ የሌለው ሰው ዓላማ እንዲኖረው ያደርገዋል። ማሰብ ማይችለው ሰው ሊያስብ ያስገድደዋል ትዳር። ይሄንን እምላችሁ ትማሩበታላችሁ ብዬ ነው ምነግራችሁ። ሴት ወጣቶች፣ ወንድ ወጣቶች በተለይ ዝም ብላችሁ ሴት ልጅን አግብታችሁ አታሰቃያት፣ ስቃይዋን አታብሏት። ምሰሩትን ነገር ነገ ቀን በምን እንለወጣለን አንድ ላይ እንለወጣለን ሳይሆን ምን አለ ሴት ልጅ አንድ ሴት ልጅ ስትገባ ባዶ ቤት በእናት በአባትህ ቤት አስገብተሃት ከበላሽ ቢ ካልበላሽ ልቀቂ ምትሉ ብዙዎቻችሁ አላችሁ። ከቤተሰቦቻችሁ ጥገኝነት እንትን ምትሉ መቼም አያድግም አይምሯችሁ። ምትኖሩት ለሰው ነው፣ ለራሳችሁ አይደለም። ባለቤታችሁ የፈለገ አንድ ላይ መኖር አይቻልም። በትዳር ዓለም በተለይ ከቤተሰብ አጠገብ ሴት ልጅ ማስቀመጥ ጥሩ አይደለም። እንዲጣሉ ከፈለክ፣ ሰላምህ እንድታጣ ከፈለክ፣ ስትወጣ ስትገባ ጭቅጭቅ ከፈለክ ነው እንጂ ወንድሜ አንድ ሴት ልጅ ከእናት ከአባት ጋር ከቤተሰብ ጥገኛ አታድርጋት። ፍቅር እንዲኖራችሁ ከፈለክ፣ ሰላም እንዲኖር ከፈለክ፣ ጭቅጭቅ ካልፈለክ ቤተሰቦችህን ከሷ ጋር አርቅላት። ተከራይተህም ቢሆን አስቀምጣት። ጀግና ወንድ ነው እንጂ ለትዳር የሚሆነው ይሄ ቢኖረው ራሱ አንዳንድ ሰው ቢኖረው ማያውቅበት ሰው አለ። አንዳንድ ሰው ኖሮት እንትን የሚል ሰው አለ። እና ጠንካራ ሁኑ ወዳጆቼ፣ ወንድሞቼ። ዝም ብላችሁ ሴት ልጅን አታሰቃዩ።
አግብታችሁ ስቃይዋን አታብሏት።